democracy. Third, we're ensuring that the world's number one ሰላም ጤና ይስጥልኝ። በመካከለኛው ምስራቅ ያለው ውጥረት አድማሱን አስፍቶ ዛሬ አዲስ መልክ ይዟል። የኢራንና የእስራኤል ፍጥጫ ወዳጅና ጠላት እንደለየበት ደረጃ የተሻገረ ባለበት በዚህ ሰዓት አዘርባይጃንም የጥቃቱ ሰለባ መሆኗ ተሰምቷል። ዛሬ በዚህ ቪዲዮ በአዘርባይጃን ላይ የተሰነዘረው የድሮን ጥቃት ዝርዝር መረጃ፣ የኢራንና የሩሲያ አዲስ ወታደራዊ ስምምነት እንዲሁም የቀጠናው ጦርነት ወደ የት አቅጣጫ እያመራ ነው የሚሉትን አንኳር ነጥቦች ይዘንላችሁ ቀርበናል። ወደ ዝርዝር መረጃው ከመግባታችን በፊት እንዲህ ያሉ ወቅታዊና ሚዛናዊ መረጃዎች በፍጥነት እንደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። አብራችሁን ቆዩ። አሁን ወደ ዝርዝር መረጃው እንለፍ። ዛሬ ረፋድ ላይ በካስፒያን ባህር አቅራቢያ የሚገኙ የጦር ሰፈሮች በከፍተኛ ንቃት ላይ እንዲሆኑ ታዟል። ጥቃቱ ከኢራን ድንበር ተነስተው ወደ አዘርባይጃን የአየር ክልል የገቡ ድሮኖች በናኪቼቫን አካባቢ ጥቃት አድርሰዋል። አዘርባይጃን ይህ ሉዓላዊነታችንን የደፈረ ቀጥተኛ ትንኮሳ ነው በማለት የኢራንን አምባሳደር ጠርታ አስጠንቅቃለች። ኢራን አዘርባይጃን ለእስራኤል የድሮን ማደራጃና የደህንነት መረጃ መለዋወጫ ጣቢያ ፈቅዳለች በሚል ትከሳለች። አዘርባይጃን ግን ይህንን ትክዳለች። የአዘርባይጃን የቅርብ ወዳጅ የሆነችው ቱርክ በአዘርባይጃን ላይ የሚሰነዘር ማንኛውም ጥቃት በእሷ ላይ እንደተሰነዘረ እንደምትቆጥረው በድጋሚ ገልጻለች። ይህም ጦርነቱ ወደ ኔቶ አባል ሀገራት ሊሰፋ ይችላል የሚል ስጋት ፈጥሯል። ዛሬ ሌላው ዓለምን ያስደነገጠ ዜና የመጣው ከየመን ነው። በኢራን የሚደገፉት የየመን ሁኔታዎች የድምፅን ፍጥነት በበርካታ እጥፍ የሚበልጥ ሚሳኤል በተሳካ ሁኔታ መሞከራቸውን አስታውቀዋል። ይህ ቴክኖሎጂ የአሜሪካና የብሪታንያ የባህር ላይ መከላከያዎችን በቀላሉ ሊያልፍ ስለሚችል በቀይ ባህር ላይ ያለው የንግድ መርከቦች እንቅስቃሴ ይበልጥ አደጋ ውስጥ ወድቋል። አሜሪካ በምላሹ በየመን ሰሜናዊ ክፍል የሚገኙ ሚሳኤል ማስወንጨፊያዎችን በአየር ደብድባ ማውደሟን ገልጻለች። ዛሬ በሰሜን እስራኤልና በደቡብ ሊባኖስ ድንበር ላይ የተከሰቱት ክስተቶች ግጭቱ ከመቼውም ጊዜ በላይ መስፋፋቱን ያሳያሉ።